ከነዚህ በሽታዎች ለመዳን የሚረዱን ነገሮች ከሐሰድ የሚጠቅሙን 10 ነጥቦችን ላስተውስ ወድላል። አንደኛ ምን ጊዜም ምቀኝነትና ጥላቻ ሰዎች ላይ ሲመጣብኝ አንተስተኢዝ ቢላህ من الشيطان الرجيم ايه شيطان ነው ባንተና በወንድምህ በእህትሽና በእህት ላይ ትልቅ አደጋ ሊያመጣ ሐጅዝ ሊፈጥር የመጣውና ራስን ልትጠብቅ በአላህ ልትጠበቅና እስቲያዛ ልታድርግ። ሁለተኛ አንተ اجتهد في الدعاء لمن تجد في نفسك كرها لهم او حسدا والله በልብ ውስጥ ምትጠላቸውን ሰዎች ካሉ ደስታ የማይሰማቸው ሰዎች የማይሰማሽ ሰዎች ካሉ ዱዓ እናድርግ። አላህ ይሄን ክራሂያ ይሄን ጥላቻ ከልባችን እንዲያወጣልን ይሄን ስሜት አላህ ከልባችን እንዲቀርፍልንና እንዲጥልልን። በሶስተኛ أن تنظر إلى من دونك في الدنيا وإلى من فوقك في الدين كل جزء بالدنيا لا يلين أستاسب إنه تلك واجكها كان يبلا يالو سوتشنا يدلم الدنيا لا يمايت عند كان تبتاش يالو سوتشن تملكت كل جزء الدنيا لا يستملكت كان تبتاش يالو سوتشن دين لا يستملكت رقمه كان تبلا يالو تنسوتش وده آخر يقدموه سباقين أداني وجه يهون متوالنا النزين سوتش بدين كان تبلا يالو تنسوتش تملكت በዱንያ ደግሞ ካንተ በታች ያሉትን ሰዎች ተመልከት። ሁሉ ጊዜ ካንተ በታች ያሉትን ሰዎች ስታይ አላህ የዋለልህ ኒዕማ ታውቃለህና። ሰይድና ረሱላህ ሰለላሁ ዐለይሂ ወሰለም አንድ ምስኪን ሰው አጠገባቸው ተቀምጧል። ልብሱ እንዳደፈ ሰውነቱ እንደቆሸሸ ተቀምጧል። አንድ ሌላ ሀብታም ሰው መጣና አጠገቡ እንዲቀመጥ ሲያዙት ሰውየው አጠገቡ ተቀመጠ። ነገር ግን ልብሱን ሰብሰብ አደረገ። የዛኛው ሰው የልብስ ቆሻሻ ስለነበር ረሱሉ ሰለላሁ ዐለይሂ ወሰለም ምን ነው ድህነቱ ወደ አንተ እንዳይመጣ ፈራህ ወይስ ሀብቱ ወደሱ እንዳይሄድ አሉት። ረሱላህ ሰውየው በጣም ደነገጠ። ወባሸረተ ምንድነው ያለው? والله يا رسول الله تنازلت نصف مالي لا طفحت طفات الله يقرب لي ግማሽ ሀብቴን ለዚህ ሰው እየሰጠቻለሁ አላቸው። هل تقبل يا رجل አሉት ረሱል። አንተ ሰው ትቀበላለህ ወይ አሉት። لا يا رسول الله አልቀበልም አላቸው። والله ይሄንን ስሜት የፈጠረበት ገንዘብ መጥቶ እኔ ልብ ውስጥ ይመጣና እንደሱ አይነት ስሜት ይፈጥርብኛል ስለምሰጋ ብሩን አልቀበልም። ወንድሜን ግን አውፍ ብየዋለሁ يا رسول الله هذا هو النفسية إذا عينت قصتان بلب وسط يفطران ስለዚህ ሁሉ ጊዜ ከበታች ያሉትን ሰዎች ተመልከት። በዱንያ ላይ ዲንን ባሰብክ ቁጥር ከበላይ ያሉትን ሰዎች እይ። አራተኛ አንተ ተዘከር ኒዕም الله عليك يا الله በዋለልህን ውለታ ያዋለልሽን ውለታ لا سيما تلك التي وهبك الله إياها يعني ለማንም እንግዲህ ምቀኛ የሚመቀኝህ እንኳን የሚያስብህ የሆነ ላንተ ያዋለልህን ውለታ አስበው። ሁሉ ጊዜ እቺን ጸጋ نعم استوصات أمستنيام أن يشغل نفسك بالنافع المفيد الذي يقربك إلى الله تعالى وإلى الناس والجزء نفسية مشغول بهن ياللبت والجزء وسطات مراسات مشغول مهل باللبت الله قال ما يقرب أي نجر ذكر ما أدرك خير سران مسرات نجي يسوتش نسمانسا سوتش مثلا سوتش ما مكنيت وده الله يقرب يوم وده سوتش ما يستجيم كل جزء أمره مشغول مهن ياللبت ملاسي مشغول مهن ياللبت وده الله لا يقرب يمشي سران عينه للناس የሚገባን ይሄን ነው። ዛሬ ተለውጧል። የሰዎች ስም እንደ አላህ መቃረቢያ ሆኗል። ለዚህ ነው እኮ ይሄ ደግሞ ትልቅ አደጋ። በእስልምና ላይ ሁለት ነገር ተቆራይተው ካልሄዱ ሰዎችን ያጠፋሉ። ሁለት ነገሮች ተቆራይተው ካልሄዱ ይሄ ኢባዳ ከኢልም ጋር ካልተቆራኘ ኢልም ከተቅዋ ጋር ካልተቆራኘ ያጠፋሉ። ለዚህም ነው አቢዶች ጠፍተዋል በታሪካችን ላይ። እነዛ ኸዋሪጆች እኮ በዒባዳቸው ተወዳዳሪ አልነበራቸውም አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሶላታቸውን ስታዩ ሶላታቸውን የምትንቁት፣ ቅራአታቸውን ስታዩ ቅራአታቸውን የምትንቁት፣ ነገር ግን لا يتجاوز عن حناجرهم ከጉሮራቸው የማይወርድ ሰዎች አሏቸው። سيدنا علي بن ابي طالب بمقدم يا سيدنا علي بن ابي طالب دم ወደ አላህ ለመቃረብ ያሰቡ ሰዎች بالله عليكم رسول الامين ከኔ በኋላ ነብይ ቢመጣ ካሏቸው ሰዎች ውስጥ የሃሩንን መንዚላ የነብይን ደረጃ የሰጧቸው የነብዩ ትልቅ ቦታ የተጎናጸፉት አሊ ኢብኑ አቡ ጣሊብን ገድሎ ጀነት ለመግባት አህድ የተጋቡ ሰዎች እና አብዱራህማን ኢብኑ ሙልጂም ሐጅ ላይ ቆመው ነው እኮ ራስ الكفر የምድራችን ካፍሮችን ለማጥፋት ብለው አሊ ኢብኑ አቡ ጣሊብ ሙአዊያ ኢብኑ አቡ ሱፊያን አምር ኢብኑ አልአስ علي بن ابو طالب بن قالوا بعلي بن ابو طالب اللي بدم جنة مقارب يفلقه سو من اين الجهل ነው አስቡት بالله عليكم ይሄን ነፍስያ ያመጣል። ስለዚህ ሁሉ ጊዜ ምን እናደርግ ይገባናል? ሁሉ ጊዜ ማሰብ ያለብን በሚጠቅም ነገር ነው። ሐፊዝ ኢብኑ ደቂቅ አልዒድ የሚባሉት ዓሊም
ሙሐዲስ ናቸው ቃዲ ነበሩ አንድ ወጣት መጥቶ ፍርድ ፈረዱለት ሲፈርዱለት والله يا قاضي ما صرفت لي عدلا አንተ ዳኛ والله በፍትህ አልፈረድክልኝም አላቸው ምለው ነው የነገሩት والله يا شاب والله አንተ ሰዋሉት አይደለም አንተ ላይ አላግባብ ልፈርድብህ ما تكلمت كلمه منذ 40 سنه الا اعطت لها جوابا امام رب العالمين 40 ዓመት አንዲት ንግግር ተናግሬ አላቅም ለእያንዳንዱ ወለ ተናገርኳት ንግግር አላህ يوم القيامه እችል ለምን ነበር ያብነ ደቂቅ ብሎ ቢጠይቀኝ ለዚህ ነበር ብዬ መልስ አዘጋጅቼለታለሁ አሉ አይደለም ባጢል ልናገር الله ፊት ቆመህ ማያሳፍርህን ቃል الله ፊት ስትቀርብ ማያዋርድህን ቃል ልታስብ ሁሉ ጊዜ الله ዘንድ ሊያቀርበን የሚችል ኸይር ስራዎችን ልንሰራ ስድስተኛ አንተ ተስተሽር ثواب المتحابين في الله وعقوبة المتحاسدين ለአላህ ሲሉ የተዋደዱ ሰዎችን አላህ ዘንድ ያላቸውን ክብርና ቦታ አይነ المتحابين لجلال ያ አላህ የሚጠራቸው ለአላህ ሲሉ የተዋደዱት ፊዚል አርሽ الرحمن የሚያስቀምጣቸውን ሰዎች ደረጃቸውን አስብ ሐሲዶችን ደግሞ ምቀኞች የሚደርሳቸውን ዕቁባ የአላህ ቁጣና ቅጣት ምን ያህል የከፋ እንደሆነ አስብ ሰባተኛ አንተ ተዘከር دائما زوال الدنيا ሁሉ ጊዜ የዱንያን ጠፊነት አስብ وان ما عند الله باقي وما عند الناس يعني الله زند ያለ ነገር ዘውታሪ የማይጠፋ መሆኑን ተረዳ من زخارف الدنيا ومتاعها ذائل لا محال ይሄ ዛሬ የምትጣላበት ወንድምህን የምትቆርጥበት በመሐከል ያለውን ግንኙነት የምታጠፋበት የምትመቀኝበት ዱንያ ጠፊና ተተው የምትሄድ መሆኑን አትዘንጋ ስምንተኛ أن تكثر من مجالس الصالحين አላህን የሚፈሩ ሰዎች ጋር መቀማመጥ የሰው ስም የሚያነሱ ሰዎች ጋር አይደለም አላህን ፈራ ብለው የሚያስታውሱ ፊታቸውን ስታያቸው ወደ አላህ የሚያቀርቡ ኸይር እንጂ እንድትናገር የማይረዱ ሰዎች ጋር ጊዜ ማሳለፍ ሁሉ ጊዜ ለኸይር እንጂ ኸይርን ስትናገር እንጂ የማያስተናግዱ መጥፎ ነገር የማይጋብዙ የሆኑ ሰዎች አላህን ፈራ ብለው የሚይዙ ሰዎችን ወዳጅ አድርገህ ለመያዝ መሞከር يعني ابتعاد عن ዘጠነኛ أن تحرص على ابتعاد عن مجالسة وملاقة الحسود كحاسدوش كمكنيا سوش مرق يعني كنسو سوش مشش مكنياتهم يفتنا من نشا مكنيات سلم يهونوا بمعبر سوش فتنا سلم يسطروا السرنيا أن تتذكر في الغبطة من دوحتك لك أو الحسد والغبطة التي تنمي مثل ما عندك أخيك من نعم من غير أتك علي لا أنت متاسبون النجر لو اندمه مع السب كو اندمه تمتطلعو النجر لو اندمه مطلعت إن يا بماسب النزي السر نجروش من البات إن تلك بشتانا داء الأمم يومموش عدا قبلوا يقولوا الرسول أمين صلى الله عليه وسلم لنرقوا لنتبقوا ونشيل هنا إن بمدرج راساتنا كحسد كمكينة بماسدات اللهم بمفرات لو اندموشاتنا ملكام نجرنا خير بماسب حياتنا نجزياتنا لنقفا قد جلال إخوة الإيمان إن كذا الرجل دنيا آخراتنا من البات الله زند يا مراي هون لنا قديني بتناقر كوت إن أنت بسمعتشوت الله يسرى صوت شادر قريالكم نقدرين بزوج الرسالة والله أعلم وبالله التوفيق والسلام عليكم ورحمة الله وبركاته